ሰላም ጤና ይስጥልኝ በመላው ዓለም የምትገኙ የፒዛው ወርልድ የዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? በገበያው ላይ ያለው የምንዛሬ እውነተኛና ወቅታዊ መረጃ ይዤላችሁ መጥቻለሁ። የባንክ ቤቶች መግዣና መሸጫ ዋጋ ከጥቁር ገበያው ጋር ምን ያህል ልዩነት አለው የሚለውን አሁን አብረን እናያለን። ዛሬም እንደተለመደው በብዙዎቻችሁ ዘንድ የሚጠበቀውን የውጭ ምንዛሬ መረጃ ይዤላችሁ ቀርቤያለሁ። በዛሬው ቪዲዮአችን የዶላር፣ የዩሮ፣ የሪያል እና የሌሎች ዋና ዋና ገንዘቦች በዝርዝር እናያለን። እስከ መጨረሻ አብራችን ቆዩ። ዛሬው ግንቦት 3 ቀን 2018 ዓ.ም እንደ አውሮፓውያን አቆጣጠር ሜይ 11 2026 በኢትዮጵያ ባንኮች ያለው ከፍተኛ የውጭ ምንዛሬ ተመን መረጃ ይዤላችሁ ቀርቤያለሁ። ዛሬ በከፍተኛ ዋጋ የሚመነዝሩ ባንኮች በዛሬው ዕለት የውጭ ምንዛሬ ከፍተኛ ዋጋ መግዛት ረገድ ኦሮሚያ ኢንተርናሽናል ባንክ እና ዘመን ባንክ ግንባር ቀደም ተጠቃሾች ናቸው። ሌሎችም ዋና ዋና ምንዛሬዎች የባንኮች ከፍተኛ ተመን የሚመነዝሩ የእንግሊዝ ፓውንድ ከፍተኛ የግዢ ዋጋ በ214 ብር ከ66 ሳንቲም በኦሮሚያ ባንክ እየተገዛ ይገኛል። ዩሮን ስንመለከት ደግሞ በከፍተኛ የግዢ ዋጋ 185 ብር ከ88 ሳንቲም በኦሮሚያ ባንክ እየተገዛ ይገኛል። እንዲሁም የተባበሩት አረብ ኢማራት ድርሃም በከፍተኛ የግዢ ዋጋ በ44 ብር ከ75 ሳንቲም በዘምዘም ባንክ እየተገዛ ይገኛል። የተመን ልዩነት በኢትዮጵያ ንግድ ባንክ እና በግል ባንኮች መካከል ያለው የምንዛሬ ልዩነት እየሰፋ መጥተዋል። ለምሳሌ የኢትዮጵያ ንግድ ባንክ ዛሬ ዶላር በ153 ብር ከ67 ሳንቲም እየገዛ ሲሆን የግል ባንኮች እስከ 157 ብር ከ61 ሳንቲም ድረስ እየገዙ ናቸው። የምንዛሬ ቢሮዎች ሚና ደግሞ ከመደበኛ ባንኮች በተጨማሪ ፍቃድ የተሰጣቸው የውጭ ምንዛሬ ቢሮዎች እንደ ሮሃ እና ዮጋ ያሉ ከባንኮች በተሻለ ዋጋ እስከ 165 ብር በላይ ከዛም በላይ እየገዙ መሆናቸው በገበያው ላይ ትልቅ ተጽዕኖ ፈጥረዋል። ወቅታዊ ሁኔታ ባለፉት 12 ወራት ውስጥ የኢትዮጵያ ብር ከአሜሪካ ዶላር አንጻር የ17.11% ግማሽ አሳይተዋል። ይህ መረጃ ተመልካቾቼ ገንዘባችሁ የት ማመንዘር እንዳለባችሁ የተሻለ ውሳኔ እንድታደርጉ ይረዳችኋል ብዬ ያቀረብኩት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። መልካም ቀን። የባንኮች ምንዛሬ ስንመለከት ቆይተን አሁን ደግሞ ቀጥታ ወደ የጥቁር ገበያ ምንዛሬ መረጃ እናልፋለን። አብራችሁ ቆዩ። አንድ የአሜሪካ ዶላር 185 ብር ከ23 ሳንቲም፣ 100 የአሜሪካ ዶላር ደግሞ 18223 ብር ከ22 ሳንቲም፣ አንድ የአውሮፓ ዩሮ 218 ብር ከ6 ሳንቲም፣ 100 የአውሮፓ ዩሮ ደግሞ 21806 ብር ከ40 ሳንቲም፣ አንድ የእንግሊዝ ፓውንድ 252 ብር ከ1 ሳንቲም፣ 100 የእንግሊዝ ፓውንድ ደግሞ 25201 ብር ከ30 ሳንቲም፣ አንድ የሳውዲ ሪያል 49 ብር ከ29 ሳንቲም፣ 100 የሳውዲ ሪያል ደግሞ 4928 ብር ከ81 ሳንቲም፣ አንድ የዱባይ ድርሃም 50 ብር ከ44 ሳንቲም፣ 100 የዱባይ ድርሃም ደግሞ 5444 ብር ከ6 ሳንቲም፣ አንድ የስዊዝ ፍራንክ ደግሞ 227,097 ሳንቲም፣ 100 የስዊዝ ፍራንክ ደግሞ 23797 ብር ከ68 ሳንቲም፣ አንድ የካናዳ ዶላር ስንመለከት ደግሞ 135 ብር ከ60 ሳንቲም፣ 100 የካናዳ ዶላር ደግሞ 13560 ብር ከ47 ሳንቲም፣ አንድ የአውስትራሊያ ዶላር ስንመለከት ደግሞ 134 ብር ከ15 ሳንቲም፣ 100 የአውስትራሊያ ዶላር ደግሞ 13415 ብር ከ46 ሳንቲም፣ አንድ የቻይና ዮሐን ደግሞ 27 ብር ከ26 ሳንቲም፣ 100 የቻይና ዮሐን 2726 ብር ከ20 ሳንቲም፣ አንድ የኩዌት ዲናር 602 ብር ከ90 ሳንቲም፣ 100 የኩዌት ዲናር ደግሞ 60290 ብር ከ12 ሳንቲም፣ አንድ የቀጠር ሪያል ስንመለከት ደግሞ 50 ብር ከ83 ሳንቲም፣ 100 የቀጠር ሪያል ደግሞ 5082 ብር ከ30 ሳንቲም፣ አንድ የኦማን ሪያል ስንመለከት ደግሞ 481 ብር ከ84 ሳንቲም፣ 100 የኦማን ሪያል ደግሞ 48184 ብር ከ69 ሳንቲም፣ አንድ የጆርዳን ዲናር ስንመለከት ደግሞ
206 ብር ከ36 ሳንቲም 100 የጆርዳን ዲናር ደግሞ 26136 ብር ከ99 ሳንቲም አንድ የባህሬን ዲናር ደግሞ 491 ብር ከ35 ሳንቲም 100 የባህሬን ዲናር ደግሞ 49135 ብር ከ49 ሳንቲም። ለዛሬ ያዘጋጀሁላችሁ ወቅታዊ የምንዛሬ መረጃ ይህን ይመስል ነበር። መረጃውን ጠቃሚ ሆነ ካገኛችሁት ቪዲዮውን ላይክ በማድረግ ለሌሎች እንዲዳረስ አጋሩ። መረጃዎቹን ስትከታተሉ ስለነበረ ከልብ አመሰግናለሁ። በየቀኑ የሚቀያየሩ የገበያ መረጃዎች ለማግኘት የደወል ምልክቷን በመጫን ቤተሰብ ይሁኑ። አስተያየት ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ ሁሉንም አነባዋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። አመሰግናለሁ።